ሲሻዋገር ገፋ ፍቅርን የሚያህል ንጹህ ነገር ተው ተው የነገው ቤት ቢታደስ አንቺ ልጅ አቤት ማይ ቆይ በቃ ስራሽ እዚህ ስልክ ላይ ሆነ ማለት ነው አረ አንቺስ በዛ አረ ቦጭ ቻው አረ ቻው እንት ጅንጀሮ ግን አላስቀምጠኝ በእናትህ እኔ ብቻዬን እዚህ ጋር ስታገለበቱን ሳፈስ ቤቱን ደጁን ስጠርቅ አንቺ ግን ምንም አይሰማሽ ምንም ቆይ አንቺ እንዴት አድርጌ ልምከርሽ ግን ምን አደረኩ ከዚህ በላይ ምን አደረኩ አሁን ምን እያደረግሽ ነው እሺ ምን አደረኩት ያለሽ እንደዚህ እኔ ብቻዬን የሚያግዘኝ አጥቼ ከዛ እዚህ እላለሁ አንቺ እዚህ ጋር ነሽ ነገ ከዚህ ምንድነው የምታገኙ ወበጃ አደረስኩኝ በዚህ ላስወጭ መስለኝ እንጂ እናቴ ዛሬስ መጥቶባችኋል እናቴ ታባሽ ነይ ታባሽ አሁን ይኸውልሽ ልብስ አጥቤ ልመጣ ነው አባስ እስከሚመጣ ቁርስ ሰርተሽ ጠብቂኝ ምንድነው የምሰራው ቤት ያፈራው ነው እኔ ምን ሰርቼ ነው ማበላሽ ቤት ያፈራው ሰርቼ እኮ ነው ማረማዬ ምንድነው ወረ ምግብ ልሰራ ነው እንዴ ምግብ ልሰራ ነው አረ አንቺስ በዛ ለማንኛውም መጣው የነገርኩሽን ወይ ጉድ በይ ደህና ዋል ምን አባቷ እያንዳንዷ እዚህ ሰፍራ ባዶ ልታስቀሩ ነው አይ እንደው አሁን ብታግዥኝ አሁን እንደዚህ ብቻዬን እዚህ ድረስ እንደው በስማ ሰው ራሱ እንዴት እንደሚያስፈራ ምንም የለም እኮ ባዶ ጫካ ቶሎ አጠባ አድርጌ እንጂ ከባድ ነው ዛሬ ይሻላል የሰው ሁሉ ልጅ ይታዘዛል የኛ ልጅ ግን አረገ አንቺ ትሆኔ ኧረ ትሆኔ አንቺ አቤት አትይም እናት ፈንታ ልብስ አጠባ ሄዳለች እሷ እኮ ልብስ አጠባ ሄዳለች እሷ እና አንቺ አብረሻት አትሄጂም ብቻዋን ስትል ዝም ብለሽ የሰደድሻት እሷ እዚህ ስሪ ብላኝ እኮ ሄደች ምንድነው ስሪ ያለችሽ እዚህ ምግብ ስሪ ብላኝ ሄደች እና ሰርተሻል ገና ነሽ ገና ልሰራ ነው ገና ልትሰሪ ነው ምን አለበት እንዲው አሁን አንቺ ልጅ እንዲው አሁን እዚያ ወንዝ ለብቻዋን በዚህ ጫካ ስትሄድ አብረሻት ሄደሽ ምን አጥበሽ ብትመጪ አንቺስ ብዙ እኮ ነው እሱ እና ብዙ ቢሆን እንደገና እናታግዣትም ብዙ ተሆነ እንደገና እንደማገዝና ብቻዋን ስትሄድ አብረሻት እንደመሄድ ለምንድን ነው አንቺ ቤት እዚህ ተለይተሽ ቀርሽ ኧረ ተይ አንቺ ልጅ ተይ ምንም እኮ ምን መክርሽና ምን ቆጣሽ እኮ ለራስሽ ብለን ነው አንድ ቢሉት እዚህ ስልክ ላይ ነው አፍጥሽ የምትይ አንድ ቢሉት ደግሞ ስራ ትሰሪ እንደ ሴቶች እንኳን እንደው ስራ ብትለምጂ ምን አለበት ስራ መስራት እኮ ላንቺ ነው የሚጠቅምሽ አንቺ ልጅ ይኸውልሽ ስራ መስራት የሚጠቅምሽ አንቺን ነገ ያያከለ ልጅ እኮ ጎበዝ ናት ስራ ትሰራለች ሲባል ነው እንጂ እኔ ታይ እንደው ባክሽ እኔ ክፉ ተናገር አታድርግሽ አሁን ምን ላድርግ ምን አድርጊ ነው የምትለኝ ለወደፊቱ ይኸውልሽ እናትሽን ስራ ማገዝ አለብሽ ነው አሁን እሷ ስትሰራ በቱን ስታፍስም ዝም ብለሽ ተቀምጠሽ ነው የምትያት ቤቱን ስትጠርግም ዝም ብለሽ ተቀምጠሽ ነው የምትያት እንደወንድልሽ ወይ በቅጡ አንቺ አትመልሽልኝ ወይ በቅጡ እንደ ወዛው ወንድ ሆነሽ እንደ ወንዶች እንትን ባልሽ አሁን እኔ እናትሽ ዘንድ እጅ
ደርሼ ልመጣ ነው። እናትሽ ያለችሽን ቁርስ ስሪ ካለችሽ ቁርስ ሰርተሽ ጠብቂያት። ደግሞ ተዚያ መጣ ሲደክማት እንትን እንዳትል ተነሽ ግቢ ማጀት አትም እንዳትጂው ተናግሬያለሁ። አንቺ ተሎ ነው የምንመጣ። እሺ የዛሬው ዝንጀሮስ ደግሞ መጥቶበታል። ቻው የሽምብራው ጠርጥር የዛፎቹ ፍሬ የትም የትም ዙሬ ትዝ አለኝ አገሬ ትዝ አለኝ ቀብቁልቁለቱን ወይ ተረስ የወንድ አይነት የተረገመች ልጅ አሁን አብራ ስትመጣ በዚህ ጫካ ማለት እንደውም ብቻዋን ስትመጣ የሆነ ነገር ብትሆን አሁን የማን ያለሽባት እሷ እንደማዘዝ እሷን እንደመቆጣት አግምጣለት ትገፋው እሷን ልጅትን እንደፈለገሽ ብላ ትተዋታለች። አሁን ማሚ ምን አስባው ነው ዛሬ ምግብ ስሪ ብላኝ ሄደችው? ምን ከምን አድርጌ ነው የምሰራው? ሰርቻለሁ ከዚህ በፊት ታውቃለች ይሄንን ነገር። ውሃ ፈላና ከዛ በኋላ ሽሮ እናሰንፋለሁ። ከዛ በኋላ ሽንኩርት ገባል መሰለኝ። ሽንኩርት ከትፍና አረጋለሁ። ከዛ በኋላ ተከተከና ትንሽ ቆይቼ አውጣለሁ። ያቺ ልጅ ግን ምንድነው ያን ያክል ወዳለው ምናምን ስትል እንዳልነበር ዛሬ ምን ሆና ነው የማትመጣ? ማደውል ምን ሆናለች? እስኪ ልደውልላት። እኔ አላሚያን ሳላሳካማ እንደዚህ መጠፋፋት ጥሩ አይደለም። ሩክ ለካ ጨው ይደረጋል። ጨውን በዛ ላይ አያረጋለሁ። ገላገልከኝ። ሄሎ ውዴ። እናትዋ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ምንድነው ጠፋሽ እኮ? አረ ጠፋሽ ምንድነው? ናፍቀሽኝ አትመጭም? ልንጣ እዛ ዝንጀሮ ጥበቃ ነኝ። ግን ብዙ አልቆየም። ግን እመጣለሁ። ሻውን በቃ እመጣለሁ። በይ ነይ እየጠበቅኩሽ ነው። እንግዲያስ መጣሁ በቃ። እሺ ገላገለኝ። የሚፈልጉትን ለማግኘት የማይፈልጉትን መሆን ግድ ነው። መረገም እኮ ነው እንደው ወልዱ ምን ያቺ እንደዚህ ሂዳ እንግዲህ ፈጣሪ ቶኒ አቤት እናንተስ እንደው አማረባችሁ እንደው አንድያችሁ እንደው ምን መጣ ደግሞ እዚህ ልብስ ላጥባር የመጣው ዘው ቁጭ አትልም እንደ ቤት አንዱ አንተ ሳውንስ ምን ልታረጊ ነው ብቻሽን? አሁን እንደው በዚህ ወንዜውን ሁሉ ጭር ብሎ ምን ልታረጊ ነው አሁን የመጣሽ? አታዝዣትም እሷን? እሷ እንዴት ትታዘሪ? በበዛ ላይ ቤት ቁርስ ስሪ ብያታለሁ። ምን ከሰራች ምንድነው ቁርስ የምትሰራ? እንደገና እሷ አታጥብም፣ አንቺ ቁርስ አትሰሪ? በቃ አሁን ዝም ብላ አትጨቃጨቅ። ላጥብ መጥቻለሁ። አትጨቃጨቅ በቃ። እንዴ ልታግዘኝ ነው ወይስ ልትጨቃጨቅ ነው? እኔማ ብቻሽን መጣሽ ብዬ ነው መምጣቴ እንጂ። ቢኒዬ እናትዋ መጣሽ? ደህና ነህ? ምን ሆነሽ ነው ተሸፋፍነሽ የመጣሽ? አባዬ ነው ማየ እንዳይሆን ነው። አሁንም ተደብቀሽ ነው የመጣሽ? አዎ። ምን እነሱ አያገባሽም? ምን እንደፈለግሽ ትሆኚ እድሜሽ ደርሶኝ እንዴ ቁጥኛል። ለምንድን ነው የማይቆጡኝ? የእኛ ሀገር ባህል መቼም እንዲሁ እስካሁን ኋላ ቀር እና እንዴት ነሽ? እንዲሁ ቆይ አንቺ ግን እንዲሁ ሰው አይናፍቅሽም? ናፍቀኸኝ እኮ ነው ተደብቄ የመጣሁት እኮ። ኧረ ያምር ዝም ብላ መጨቃጨቅ። ሰው በምክር ነው እንጂ ሁሉን ነገር በጭቅጭቅ ትችላለህ እንዴ? እና ምን ነው ውሃውም እኮ ደግሞ ደርቋል አይደለሽ? እዚያው ቤት ቀድታችሁ ብታጥቡት ኑሮ ምን ውሃውስ ምን ዋጋ አለው? እንትን ብሏል እቤት እንዴት የሁሉ ልብስ ይታጠባል? እና ማይልቅስ አሳጣኝ እዛ ጋር በቃው ታጠበ እንዴ? እስካሁን ደህና ነው። ይበቃዋል። ና አሳጣኝማ ዝም ብለህ አሁን ብዙ እንትን አትበል። ና እንጂ አትዘኝ። ዝም ብለህ እዚህ ድረስ እንደው ስራ ስትፈታ እኮ ነው። ከመጣህ ላይ ቀር ታግዘኛለህ። በቃ ና። እንኳን መጣሽ። እና እንደምን ደህና ነኝ። አንቺ ናፍቀኝ ነበር። በጣም ነው ናፈቅሽኝ። የምር ናፍቀኝ። አዎ ዛሬ ግን አንደኛሽ ነው አይመጣሽ? ቤት ሄዳለሁ እንጂ። ለምን አብረሽኛ አታሪም? እንደዚህ ስጠብቅ እኔ እኮ እዚህ ነው የማድር። አላድርም። እማዬ ልብስ አጠባ ሄዳለች። አባዬም ደግሞ እሷ ጋር በወጥ ስሪ ብሎኝ እኮ የመጣው ተደብቄ። ወጥ ስሪ? አዎ። ትተሽው መጣሽ? አዎ። ናፍቄሽ? አዎ። እንዴ ሴት እጅ እኮ መቼ ጨምቀሽዋል? ገና ይደርቃል። ዝም ብለህ ፀሐዩ ለምንድን ነው ለማድረቅ አይደል እንዴ? ወይ ትንሽ ልጥመቀው። ማራዝም ትወዳለህ አንቺ? እውነትም ጠብቀሽዋል። ይሄን ነገር አንተ መች ትሰማኛለህ? እኔ እኮ እንዴት ነው የማልሰማሽ?
ትንሽ ይቀረዋል ይሄኛው ትንሽ እዚህ ጋር መርጦ መሰለኝ። ግን አንቺ አልጥሩ አላስለቀቀሽም። እንግዲህ አንተ ደግሞ ወይ እንጂ ይሄ እሷ ልብስ ነው። ማን ጥቢዋለሽ? እሷ ልብስ የራሷ ልብስ እንኳን አጥባት ልብስ ቆይ እሱ ላይ አታርጊው ነው። እሱ ተሎ አይደርቅልንም። እሱ ላይ አታርጊው። ትንሽ ነው የቀረው። ትንሽ ነው የቀረው። ቆይ ማሽን አምጪው እዚህ ላይ አስጡ። ኧረ እንትን እንዳይል እሱ ጋር ምን ይሆናል? እሾህ ሁሉ ምንም አይደል። እኔ ያስለቅቀዋለሁ። ተይው ችግር የለውም። ይሄ ደርቋል። ይሄ ደርቋል። በቃ የሀትም እየሄደች እየተንኮራተተች ታመጣልሻለች። አንቺ ታጥቢያለሽ። አንቺን ስትግድልስ መረዱ ተቀማሩ እንዳንቺ አይነት ሰው እንደው የት አለ? በዚህ ምድር ላይ እኮ የለም። እውነቴን እኮ እና ዛሬ አብረሽኝ ታድሪያለሽ ነኝ። በጠዋት እልክሻለሁ። ኧረ እኔ አላድርም። ምን ችግር አለ? እዚህ አብረን ስንጠብቅ እናድራለን። ይቆጡኛል። ቤት መልሶ ያስገቡኝ። በጣም ነው የሚቆጡኝ። ምን ያደርጉሽ? አንቺ እድሜሽ እንኳን ደረሰ እንጂ ደግሞ አሁን እነሱ ምን አያገባሽ? አሁን ምን ችግር አለ? ይቆጡኛል። አባዬ ይቆጣኛል። አልመጃቸው። ምን ነው ማለምዳቸው? በቃ ማደር ውጭ ማደር አልመጃቸው። እድሜሽ ምን ደርሶ ሄድ ምን ችግር አለ? ነገሮቹን በጩኸት ነው ማጥፋት የምትፈልገው? ይኸውልሽ ልጅትን አይደለም በጩኸት ሳይሆን እኔ ስራ መስራት አለባት ነው። እኔ እሷ ላይ ልጮህ የመጮህ አመል ኑሮብኝ አይደለም። እንትን እንግዲህ ይሄ ጋቢ እንደዚህ ሆኖ እያጀሽውን ይሄንን ጋቢ ልቃተት እና ልጠባው እንትን በለው አውልቅ። ራቁት የለህ ምን ትሆናለህ? ለብሰው እሱ ከስር ለብሰህ አይደል እንዴ? ግጄ እቺ ደግሞ እንደ ሰዓት ስጣል እኮ ነይስ ይልቅ ከመጣው ላይ ቀር ምን ታጠው አቤት አትታጠብም? አሁን እዚህ ወንዝ ላይ እንትን የምትለው አቤት ታጠብ። እዚህ ወንዝ ላይ እንትን የምትለው እንጂ እንደዚህ እንወርድ ወያል እንዴት ነው? ልጠብሃ ቤት ተራራኔ ራሴ ታጠባለሁ። እስቲ ቁጭ በይማ። ቆይ እንደው እስቲ በልጅት ፊትም እንደው ዝም ብለን ከምንጨቃጨቅ እስቲ እዚህ ምን ስማ እንዴ ያልሽ አንቺ ስትይ እኮ ዝም ብለሽ ነው እንጂ እኮ አርጅተሻል እኮ አይደለ? አረጁ እንዴት ቀላል አርጅተሻል። ቆይ አሁን የልጅት እንዴት ነው የምትሆን ነው? አሁን ወደፊት ያለው ልጅቱ እንዴት ልናረጋት ነው ማለት? ምን እንዴት ነው? እንዴት ነው እንደዛ ማለት? ይቺ ልጅ ባይሆን ዛሬ እንኳን ስራ ታልሰራች ታላገዘችሽ ነገ ከነገ ወደዚያ አሁን በጣንነቷ እኛን ያልፈራች እሺ ያላለች ልጅ ነገ ተነገ ወዲያ ስታድግ እሺ ትላለች፣ ትታዘዛለች። እሺ አሁን ምን ማድረግ አለበት? መቀጣት አለባት ነው ካለው። እሺ ግን ይቺ ልጅ በመጮህ አይደለም በምክር ነው። ልጆች ብዙ ጊዜ ልጅ የሚስተካከለው በምክር ነው። እኔ ይቺ ልጅ አሁን አንተም ጮክ እኔም ጮክ የምናመጣው መፍትሄ የለም። እያየሁት መፍትሄ ስለሌለ ማለት ነው። ይቺ ልጅ እየባሳት ነው ሄደው እንደር ቢያንስ እንኳን ብል የት ልትወስደር ታሳድረኝ ነው? እንደር ብል እዚህ ነው ማደር። እኔ ማማው ላይ አብረን እናድራለን። የት እዛ ማማ ላይ እና ምን ችግር አለ? እና ከወደድሽኝ ምን ችግር አለ? አታስቢ ብለሽ ችግር የለም። አብረሽኝ ልምታድሪ ብቻሽ የምታድሪ ይመስል እኔ ብቻ ላይ የምኖርበት አይደል? እሺ አድራለሁ። ከቤት ውጪ መባል ግን ትካተተኛለህ። ካተተሻለሁ ደግሞ ለሱ ነው ብለሃል። ችግር የለም። እሺ አድራለሁ። ማን ሲጀመር እነሱ እኮ ያህላወቂ እኮ ወይ ያችን ልጅ አልመክራት ብለን ነው ትልቂትን በቃ አልቆጣት ብለን ነው። እሷን በቃ አታንሳብኝ። ምንድነው አታንሳብኝ ማለት? ይኸው የእሷ ዛሬ ያንሰረስረናል። ይችም ነገ መደገሟን ምን ዋስትና አለ? ይኸውልሽ የሰው ሁላ ልጅ ተቆንጥጦ ተቆጥቶ ተመክሮ ነው የሚያደርግ። ይሄን ሁሉ አላደረክም አንተ? መቼ ስናገራት አትናገራት አይልም እትይ። ተው በቃ ዝም ብለህ እዚህ ጋር እንጨቃጨቅ። ታጠብና እንሂድ። ይኸውልሽ ጭቅጭቅ አይደለም። ጭቅጭቅ ሰለቸኝ። ኧረ አሁን ሰለቸኝ። ምን ማለት ነው ሰለቸኝ ማለት? እንምከር እንቆጣን ልጃችን ማለት እሺ። እስቲ ቆይ እሺ ቆይ እኔን አሁን ጥፋተኛ ያደረግሽኝ አይደል አንቺ? አሁን ይቺ ልጅ እንደ ሰዎች ልጅ ብትሆን ኑሮ እንደ ጓደኞቿ አንቺን እዚህ ድረስ ትልክሽ ነበር? ታጥብልሻል ነበር መጣ እንዲሁም ታነሳነስ ብላ እኮ የእሷን ልብስ ሁሉ ጠቢል ብላ ነው እንደ ትንሽ ልጅ አንጠልጥላ የላከች። አሁን ዛሬ ቁርስ ስሪ ብያታለሁ። እንግዲህ ሰርታ ከቆየች እቺ ልጅ ታስተካክላለች ማለት ነው። እሱን እናይና እንወስናለን። ምኑን ቁርስ ትሰራለች? አልሰራውም ብላ እናትሽ ስላት ጠዋት ነው የወጣች። አሁን የወጣሁት አይደለም አሁን በቅርብ ስለሆነ የወጣሁት ገና ልሰራ ነው ማለት ነው። ስለዚህ አሁን መጨቃጨቁን ተውና እግረን ታጠብና ነው ዝም ብለህ ወሬ። አሁን እዚያ ጋር የሚታይሽ ያ ጥቁር ከዛ አሁን ያ ዝንጀሮ ምናምን እንዳያየው ብለን ያረግነው ነው። አሁን ሲመጣ እኔ ስተኛ ምናምን ነገር ያንን ከዛ ጀምሮ እዛ ታች የነበርንበት ጋር ታች እዚያ ድረስ ያለው እንዳለ እኔ ነው የምጠብቀው። ያው ሁሉ ነው ዛሬ ማስቸገሩኝ በጣም እሱ ግን ምንድነው? ይሄማ ወንጭፍ ወይም ምንድነው ሁለተኛ ስሙ ነበር። እኔ ወሬ ሰለቸኝ።
እንደ አንቺ ሴትዮ ዝም ብለሽ ነው የለም እንደገና አንቺም እያድርሽ ጎበል እየሆንሽ ነው የመጣሽ። እኔ ተናግሬያለሁ። እኔ ተይ አንቺ ሴትዮ ተይ ብትመከሪ ነው የሚሻል። እውነቴን ነው። አየኋት አይደል ይሄንን ስልክ እንዲያውም ያንን ስልክ ሰባብሬ ካልጣልኩት እኔ አይደለሁም እኔው ይሙት በቃ እዚያ ነጋ ጠባ እዚያ ስልክ ላይ መፍትሄው ይሄ ነው ማለት ነው። ስልኩን መስበር አይደል አንተ መፍትሄ ተቆጫት ብለሽ እኔን ሽቅብ እንደገና አትናገርብኝ አይደል ያልሽ? ያንን ስልክ በእንገዛጄ ገዝቼ ሰጥቼ ነው ስብርብር ነው ማድረግ። አሁን እጅ ጠቀላዩና ልብሱን ቤት ይደርቃል፣ እዚያው ቤት ታድርቃለሽ። ጀምር እንትን ጮት ምናምን ነው የሰለች። ቶሎ ቶሎ በልና እንዴ ቃስ ባይ ደግሞ እኔ አንቺን ተሸክሜ አልድም። እንዴት እንደሚያናግርሽ አንቺ ሴትዮ እኔ ምን ዳሰብሽ? ይሄ ምን ወጣሽ አንቺ? ማሳየቱን ሳሳይሻለሁ፣ ግን አንቺም አቤት ማበሳሰሉን ምኑን መማር ነው እንጂ ይሄ እኮ የወንድሙ ያ ነው። አሁን ለምሳሌ ይሄ ድንጋይ አለ። ይሄን ድንጋይ እንደዚህ ጋር ቁጭ እናደርገዋለን ማለት ነው መጀመሪያ። እሺ፣ ግን እስከ ዛሬ አንቺ እንዴት አታውቂውም? ይሄ እኔ ከቤትና ትምህርት ከተማ እየሄድሽ እኮ ነው በገዛጅሽ። ይሄ እኮ እኛ ያደግንበት ነው። አሁን ተነካው ከዛ ይኸው እንደዚህ ልክ እንትን ስትይው ይሄ ስታሽከረክሪው ፍጥነቱ እየጨመረ ነው የሚሄደው። እንደዚህ ስታረጊው እየጨመረ ይሄድና ልክ መጨረሻ ላይ ስትለቂው ወይ ስትወረውሪው ሩቅ ሄዶ ይመታል። አንቺ እንዲወራበኝ እኮ ማነሽ እንዲሁ ምን ቁርስ ነገር እንኳን አብስለሽ መጥተሽ ይሁን ምን እዚህ አጠብቀኝም። እኔ እኮ እንዴት እንደመጣ ራሱ ግራ ገባኝ። እንዴት ልመጣ አይደል እንዴ ወጣው? እሷንም ስሪ ብያታለሁ። ቁርስ በዚህ ጫካማ ልጅ ወንዝ መሀል ላይ ብቻሽን ስትመጪ እኔማ አንድ ነገር ትሆኛለሽ ብዬ ነው እንጂ ምን ሆናለሁ? ሁሌ የምመጣበት ነው። አዲስ አረኩ አንተ ደግሞ በዚያ ላይ ደግሞ ምንም ነገር ሳትሰራ ዝም ብላ ተቀምጣ እንትን ትላለች። ምን ምግብ የለ ምን የለ ግን አሁን እኮ ነው ራሱ አረ በእኔ ማተከሩ አሁን ጊዜ አስበልስ ተሸክም ያደርጋሽ ሆኗል። ነይ እስቲ እጅሽን ስጪ። አንቺ አርጅተሻል መሰለኝ። ሙች አይዞሽ እስቲ በበሱ ቀስ ብለሽ እጅ ሩቅ ቦታ ነው። አሁን በይሄንን በእጄ ላድርሰው ብል እዩ አሁን ይሄን በእጄ ላድርሰው ብል እንደፈለኩት ላድርሰው እችላለሁ። በዚህ ጋር እጄ ግን በደንብ ይደርሳል። ስለዚህ በዚህ እንትን ብለው ያንን ዝንጀሮ መተዋለሁ ነው። ሞክሪ እስቲ አሁን እንጂ አይሻለሁ። ዞር ብላ እንዳንተ ዞር ብላ አንቺ እንትንሽን አትጠብቂም እንዴ? ፋንታነሽ የለችም እንዴ? እኔን ነው የምትጠይቂኝ? አንቺን ልጠይቅሽ እንጂ አንቺ ፈንቲያ ፈንታነሽ ወይኔ ልጄ ዛሬ አታርስ እኮ ነው እናንተ ወግጅ እስቲ አንቺ ነሽ እንደዚህ ይችልሽ። ቆይ አሁን ተቤት እንዳ ምንድነው ቁርስ ስሪ ብያታለሁ ብለሽኝ አልነበረም? አዙሪ ቆይ በትንሽ ድንጋይ አድርጊው። በቃ ትንሽ ድንጋይ እሺ፣ ቀስ ብለሽ በቃ ትንሽ እዚያ ድረስ ካደረሽው በቂ ነው። እንጂ ወንድ ማጊያዙን ማውቅሽበታል ትችያለሽ፣ ግን ምንም አትዝሩዙ እና እንደዚህ አድርገን ነው ይሄን የምንጠብቅ። እንዳልኩሽ ነው ሁሉ እንግዲህ እኔ ነው እንዳለ የምጠብቅ እዚያ ድረስ እና ታዲያ እንደዛ ነው ያልኳት። እናንተ የጉዳ ሀገር መሻሉ እንዴት ልጅ እኔ አንቺ ሴትዮ እያባለግሽብኝ ነው። እኔ ተይ እኔ ብዬሽ እኔ ተይ በቃ። ምን እያልክ ነው? ምግብ ስሪ ቁርስ ብያት ነው ከሄድኩት። ሌላ ምን አልኩኝ? የት አለችሽ ልጅት? አሁን የለችም እኮ። እኔስ ምን አውቃለሁ? አሁን እኮ እኔም ጨነቀኝ፣ አንተም ተጨነቅ። ኩራር እንደ ይገባል ሌባ ቢገባስ ነው አሁን ይልሽ። ሌባ ቢገባስ አሁን ይሄን ቤቱ እንደዚህ ቦግ አርጋ ተታው ስትዳውን ሌባ ቢገባስ ብንዘረፍስ? አሁን ይችን የሰፈሩ ሰው ይችን ሶፋ ሰራ ብሎ አይኑ ደም ለብሷል። ይሄን ቢወስዱብኝስ? ስንት ንብረት አለ፣ የሚሄድ ንብረት አለ እኮ። አንተ ለንብረቱ ነው አይደል የምታስበው? ልጃችን ጠፍታለች እኮ ነው የምልህ። ነይ በይ፣ እዚህ ጋር ነው የምናድር። እንደዚህ ላይ እንደምናድረው ዋና ይሄ ምን ችግር አለ? እኔ የማድርበት እኮ ነው ሁሉ ጊዜ ጀቦ ይበላልስ ጀቦ ይላል። ኧረ ምንም ጀቦ የሚባል ነገር የለም። እንደውም ትወጇለሽ ትሄዳለች እዚያ ዳ ነው እንጂ አሁን የሚበላ ነገር የለም። የሚበላ ልጅቷ የለችም። አንተ የሚበላ ቆይ እስኪ ሊያት እዚህ ጎረቤት ምናምን ወይ ጎረቤት አያ የሷ ጎረቤት እሺ ምን ይባላል? እኔ ከየት ነው ማመጣት? እሺ ኧረ ፈጣሪ ወይ ዛሬ አውጣኝ ከማንዷ ልጅም። እንዲሁ ምን ይሻላል እናንተ? እንዲሁ ምን እንደሚሻል እኮ ቆይ ቅድም ተቆጥታታል? ምን ብዬ ነው የተቆጣኋትኝ? እኔ አንተ
ሁሌ መጨቃጨቅ ነው፣ ሁሌ መጨቃጨቅ ነው። ድንገት ምን እንዳልካት ምን አውቃለሁ? አንድ ቀን ካደርሽ ከዚያ በኋላ ሁል ጊዜ እንዲሁ ማደር ነው የምትይ። እዚህ ላይ ነው ሁሌ የምታድረው? እኔ እዚህ ነኝ። አንዴ ትወጂዋለሽ አንቺ ራሱ ትመጫለሽ ነው በይ ተሰቀይ። እሺ ቆይ እንዳትጥለኝ ቀስ በል። ኧረ አንድ ግሽ ናችሁ እሱ ላይ ያው አዎ ቀስ በቃ አሁን የትኛው ጅብ በላት ይባላል? እንደው ኧረ እባክህን እባክህን ፈጣሪ እባክህን ይችን አንዷ ልጅን እንኳን ጠብቅልኝ። ያችኛውን እንደዚህ አጣዋት። አሁን ደግሞ ይቺ እስኪ የት ሄደች ይባላል? ጭራሽ አንኮራፋልኛል። ነግቷል እኮ ቢያንስ እንኳን ዞር ዞር ብለን እንፈልጋት። ነግቶ ነው እንዴት? ኧረ አንተስ እንደው ምን ጉድ ነህ? ልጅ ወታደረች፣ አንተ ግን እዚህ ታንኮራፋለህ። እና እኔ ትጄ ልፈልጋት። ኧረ እንደው አምላኬ ያደራል። እንደው ምን አልኩ እንደው አምላኬ እንደው ምን አልኩ እንደው የወለድከው አይደግልህ ተብዬ የተረገምኩ ይመስል ያቺ እንደዚህ ሆና ቀረች። ደግሞ ይቻው እንደው ምን አደረች ይባላል እንደው አሁን በሰላም እንድትመለስ መጸለይ ነው እንጂ እዚህ ጋር ሟርት ምናምን አመጣው። አይ እንደው ምን እንደው ምን ተዚህ ሁሉ እንደው አንቺስ ብትቆጫት ተንኳኳ። እስኪ ማን ነው?